የሞተው የእናንተ ነገር ይነሳል። ኢየሱስ ከሙታን ያስነሳው የእርሱ መንፈስ በውስጤ አለ፣ ይንቀሳቀሳል። ሮሜ 8:10-11 የእግዚአብሔር ቃል አነብላችኋለሁ። የእግዚአብሔር ቃል እንደዚህ ይላል፣ ክርስቶስ በእናንተ ውስጥ ቢሆን ሰውነታችሁ በኃጢአት ምክንያት የሞተ ነው፣ መንፈሳችሁ ግን በጽድቅ ምክንያት ሕያው ነው። ነገር ግን ኢየሱስን ከሙታን ያስነሳው የእርሱ መንፈስ በእናንተ ዘንድ ቢኖር ክርስቶስ ኢየሱስን እርሱ በእናንተ በሚኖረው በመንፈሱ ለሚሞተው ሰውነታችሁ ደግሞ ሕይወትን ይሰጠዋል። ተቀመጡ። ሃሌሉያ። ኢየሱስ ከመሞቱ በፊት ከመሞቱ በኋላም ብዙ ነገስታቶች እዚህ ምድር ላይ ሞተዋል። ከአዳም ጀምሮ ነገስታቶች ትውልድ ሁሉ ሞተዋል። ግን ሞቶ አልተነሳም። ሁሉ ከመሬት በታች ናቸው፣ ከአፈር በታች ናቸው። ኢየሱስ ብቸኛ የተነሳ በኩር እሱ ብቻ ነው። አሜን ነው ወይ? ሞት ይይዘው ዘንድ ያልቻለው ኢየሱስ ብቻ ነው። ኢየሱስን ሞት ይይዘው ዘንድ አልቻለም። ብዙዎችን ሞት ይዟቸዋል። ምንም ጀግና ቢሆኑ፣ ምንም የበላይ ቢሆኑ፣ ምንም ሀገር ገዢ ቢሆኑ፣ ምንም እንኳን በምድር ላይ አስፈሪ ሰዎች ቢሆኑም ግን ሞትን ማለፍ አልቻለም። ሞት ይዟቸዋል። ከመቃብር በታች ናቸው። ኢየሱስ ግን አንደኛ የመጣበት ዓላማ አለ፣ የሞተበትም ዓላማ አለ። ሰው በለው እስኪ ያለ ዓላማ ሞቷል። ኢየሱስ ግን በለው እስኪ የሞተው በዓላማ ነው። አሜን አሜን፣ ሃሌሉያ። ኢየሱስ ሲወለድ በዓላማ ነው፣ ሲያድግም በዓላማ ነው፣ ሲገረፍ፣ ሲሰቀል፣ ሲሞት በምንድን ነው? በዓላማ ነው። በተለይ የእግዚአብሔር ሰው ሐዋርያው ጳውሎስ ተናግሯል ፊልጵስዩስ ላይ ስለ ኢየሱስ ሐሳብ፣ ስለ ትህትናው፣ የትህትናን ጥግ እንዳሳየ ተናግሯል ጳውሎስ። ያለ ልክ ይላል ዝቅ ዝቅ አለ፣ የባሪያን መልክ ያዘ፣ ራሱን ባዶ አደረገ። ከነበረበት ክብር መቀማትን እንደሚገባ እንኳን አልቆጠረው። ክብር አለው እኮ ይገባው፣ ግን ሳይቆጥረው ኢየሱስ ጌታ ነው። ላንተና ላንቺ ለኔ ኢየሱስ በሰማይ ያለው ክብሩን ጥሎ መጣ። ዛሬ ማን ነው ክብር የሚጥል ሰው አለ? የለም እኮ የለም፣ በፍጹም የለም። ዛሬም እግዚአብሔር ይህን ሐሳብ እንድንይዝ ይፈልጋል። አሜን ነው ወይ? ውርደት ከሌለ ክብር የለም። ነካረጎና ውርደት በለው እስኪ። ከሌለ ክብር የለም። ሃሌሉያ። ውርደት በለው እስኪ። የክብር መንገድ ነው። ብዙ ሰው ውርደት አይፈልግም፣ ግን ክብር ይፈልጋል። ውርደትን በደንብ ሳጠግብ ክብር የለም። ሃሌሉያ። ኢየሱስ እውነተኛ አስተማሪያችን ነው። መማር ካለብህ ከኢየሱስ ተማር። የማቴዎስ ወንጌል ምዕራፍ 11:29 ላይ እንዲያለ 28 እንዲያለ መጀመሪያ እናንተ ደካሞች ሸክማችሁ የከበደ ሁሉ ወደ እኔ ብሎ አለ፣ ኑ እኔም እላችኋለሁ አለ፣ አሳርፋችኋል ካለ በኋላ እንደዚህ አለ፣ ከእኔ ተማሩ። አሜን ነው ወይ? እኔ የዋ በልቤ ምን ትሁት ነኝና። ኢሳይያስ 54:15 አካባቢ ይላል፣ ልጆችሽ ከእግዚአብሔር የተማሩ ይሆናሉ፣ የልጆችም ሰላም የበዛ ይሆናል። አሜን ነው ወይ? ትምህርት ባለበት ሰላም አለ። ከጌታ ስትማር ሰላም ይበዛል። የኢትዮጵያ ሰላሟ እንዲጠበቅ ከእግዚአብሔር መማር አለባት። በክርስቶስ የነበረው ሐሳብ አለ በእናንተ ዘንድ ይኑር። ምን ነበር ሐሳቡ? ኢየሱስ ምን ነበረ? ትሁት፣ የትህትናን ጥግ አሳየ። ኢየሱስ አምላክ ሆኖ ሳለ፣ የከበረ ሆኖ ሳለ ያንን ክብር ግን ትቶ ጥሎ ላንቺ ላንተ ለመሰለ ኢየሱስ ክብር ጣለው አንተ ወደ ክብር ለማስገባት። ሰይጣን ከክብር አውጥቶ ነበረ። ሰይጣን ከኤደን ገነት አውጥቶ ነበረ። ኢየሱስ ግን ለምን ክብሩን ጣለ? አንተን ለመመለስ። አይቀልብኝም መዳኔ፣ መመረጤ፣ መጠራቴ አይቀልብኝም። ሁል ጊዜ አስታውሰዋለሁ፣ ሁል ጊዜ አስበዋለሁ፣ ሁል ጊዜ አመሰግነዋለሁ። አይኖቻችሁን ከሚጠፋው ነገር ላይ አንሱ። የሚጠፋው ምድራዊ ነው፣ የሚጠፋው ጊዜያዊ ነው። አንተ ግን የማይጠፋውን አግኝተሃል። በጌታ ደስ ይበላችሁ፣ በኢየሱስ ደስ ይበላችሁ። በመዳንህ ደስ ይበልህ፣ ባገኘው ሕይወት ደስ ይበልህ፣ በዘላለም ሕይወት ደስ ይበልሽ፣ በልጅነትህ ደስ ይበልህ በኢየሱስ ስም። ሃሌሉያ። አይታል ሰይጣን የሚጠፋውን እያሳየ የማይጠፋውን ያቀልብሃል። አትቀበለው። የሚጠፋውን ሳይሆን የማይጠፋውን የዘላለምን ሕይወት በነፃ አግኝቻለሁ። ኢየሱስ ሞቶልኛል፣ ኢየሱስ ተነስቶልኛል። እና እዚህ ጋር እንደዚህ አለ፣ ክርስቶስን ከሙታን ያስነሳው የማ መንፈስ? የእርሱ መንፈስ በእናንተ ዘንድ ቢኖር አለ። እኔና እናንተ ክርስቶስ ኢየሱስን
አሜን ነው ወይ? እንደ ግል አዳኛችን አድርገን ተቀበልን ቀን የሕይወት መንፈስ ውስጥ ገብቷል። የትንሣኤ መንፈስ አንተ ውስጥ ገብቷል። የእግዚአብሔር መንፈስ በሉ እስኪ፣ የጌታ መንፈስ፣ የልጁ መንፈስ፣ የኢየሱስ መንፈስ፣ የክርስቶስ መንፈስ፣ የአባታችን መንፈስ በውስጤ አለ በሉ እስኪ። የትንሣኤ መንፈስ በሉ እስኪ፣ በውስጤ አለ በሉ እስኪ። ክርስቶስን በሉ እስኪ፣ ኢየሱስን ከሙታን ያስነሳው የእርሱ መንፈስ፣ የትንሣኤው መንፈስ፣ የትንሣኤው ኃይል በውስጤ አለ፣ ይንቀሳቀሳል። ሃሌሉያ! ክርስቶስ ኢየሱስን ከሙታን ያስነሳው የእርሱ መንፈስ አንተ ውስጥ አለ፣ አንተ ውስጥ አለ፣ እኔ ውስጥ አለ። ተራ ሰው አይደለሁም፣ ሕያው ሰው ነኝ። ሕያው ሆኜ እኖራለሁ። ሃሌሉያ! ክብር ለኢየሱስ ይሁን። ከአዳም ጀምሮ እኮ ይኸውስ ከዛ ድረስ እኮ ብዙ ሰዎች ከምድር በታች ናቸው። እውነት ነው ውሸት? እውነት ነው ውሸት? ከምድር በታች ከአፈር በታች ናቸው። ነገር ግን አንድ አለ፣ ሞት ያልያዘው፣ መቃብር ያልያዘው፣ ድንጋይ ያልያዘው፣ የተረሳው በአብ ቀኝ ያለው ኢየሱስ ይባላል። ኢየሱስን ሞት ይዘው ዘንድ አልቻለም። ኢየሱስ ፍንቅልቅልቅል አድርጎ ሃሌሉያ! ክብር ለኢየሱስ ይሁን። ድንቅ ነው ኢየሱስ። ዛሬ ማታ አውጃለሁ፣ የሞተው የእናንተ ነገር ይነሳል። የሞተው ጤንነት፣ የሞተው ትዳር፣ የሞተው ስራ፣ የሞተው ቢዝነስ፣ የሞተው ራእይ፣ የሞተው ጉዳያችሁ በትንሣኤው መንፈስ ይነሳል። አሜን በል ይነሳል። አሜን በል ይነሳል በኢየሱስ ስም። ሃሌሉያ! ዮሐንስ ወንጌል ምዕራፍ 11 ጋር ስንመጣ በቢታንያ አንድ የነበረ ታሪክ አለ። ማርያም፣ ማርታና አልዓዛር የሚባሉ ሰዎች አሉ። ለሶስቱም ኢየሱስ በቃ ቤተኛ ነው። ሁልጊዜ አብሯቸው ያሳልፋል እና በጣም ይወዱት ነበረ። አንድ ቀን ከነሱ ርቆ ሄዷል ኢየሱስ። ወንድማቸው አልዓዛር ታመመ ይላል። በዚህ ጊዜ ላይ እንዲፈውሰው ነፃ እንዲያወጣው ሰዎችን ላኩ። ኢየሱስ ይህን ነገር ደግሞ አውቆ ይላል ባለበት ስፍራ ዘገየ። ኢየሱስ ጌታ እኮ ዘገየብኝ የሚል ሰው ካለ ለክብር ነው፣ ለክብር ነው። 2 ቀን ዋለ ቆየ ይላል፣ አልመጣም። ምናልባት አልጻፈም እንጂ ኢየሱስ በችግራችን ቀን ለምን አልመጣም? ይሄን ባቆም ነገረኛ አይደለም ሳይሉ አይቀሩም። እያለፍክበት ያለው መንገድ ነገሩ ብለው እስኪ ባይገባህም አንደበትን በለው እስኪ ሰብስብ። ስንፍና አትናገርሽ። አሜን ነው ወይ? ምክንያቱም ጌታ ድንገት መጥቶ ሲጎበኝ እንዳታፍር። አቱላ ካቴላቫስ ጌታ በሰው ጊዜ መጥቶ አያውቅም ወንድሜ። ጌታ የራሱ ቀን አለው፣ የራሱ ጊዜ አለው። ለምን 40 ቀን አጮም? ጌታ የራሱ ቀን አለው። በራሱ ቀን ይመጣል። ነገር ያምራል፣ ነገር ይሳካል፣ ነገር ይዋባል። ሃሌሉያ! ኢየሱስ ጌታ ነው። ቆየ፣ አልመጣም። ከዚያ በኋላ በቃ ቢጠብቁ የለም። 3 ቀን ሆነ። ከዚያ ምን አለ? ሞተ። ከሞተ በኋላ ቢጠብቅ የለም፣ ተቀበረ አልዓዛር። 3 ቀን የለም። በቃ ከዛ ደመደሙ ማለት ደምድመው ጨርሰው ባሉበት በ4ኛው ቀን ላይ ኢየሱስ ወደ ቢታንያ መጣ። እነሱ እኮ አልቅሰው አስለቅሰው ጨርሰዋል። ጠያቂ ተሰብስበው ባሉበት ሰዓት ላይ መጣ ኢየሱስ። እንደመጣ ማርታ ሰማች። ከመጀመሪያ ማርታ ሮጣ ሄደች ወደ ኢየሱስ። በዚህ ኖረ ቢሆን እኮ ወንድማችን ባልሞተ ነበር። ድጋሚ ማርያም ሰማች። ማርያም በእግሩ ተደፋች። አሜን ነው ወይ? በዚህ ጊዜ ወዴት አኖራችሁት አላችሁ። አለቀ። የሚገርመው ግን ማርያም ስታለቅስ አይቶ ኢየሱስ አለቀሰ። ኢየሱስ ምን ያክል እንደሚያዝን አሜን ነው ወይ? ሲከፋ እንደሚከፋ፣ ስትራብ እንደሚራብ፣ ስትጠማ እንደሚጠማ አሜን ነው ወይ? ስትታመም እንደሚታመምልን ማወቅ አለብህ። ኢየሱስ ያዝናል። በውስኪ ኢየሱስ ምን ይላል? ያዝናል፣ ይራራል። ሃሌሉያ! ኢየሱስ እንባውን ይላል ምን ይላል? አፈሰሰ። ወደ መቃብር ስፍራ መሄድ ጀመሩ። ሰሞኑን ያስለቀሷት ሰዎች በሙሉ አጅቧት ወደ መቃብር። እንደዚህ ያለ ኢየሱስ ድንጋዩን እንበሉ አለ፣ አንሱ። የሰው ፈቃድ አለ፣ የእግዚአብሔር ምን አለ? ፈቃድ አለ። እግዚአብሔር የሰውን ፈቃድ ያከብራል። ኢየሱስ ጌታ ነው። ኢየሱስ መንገድ ላይ እንዳላችሁ መጀመሪያ ቁጥር 25 ላይ ብታምኝስ የእግዚአብሔርን ክብር እንድታይ አሜን ነው ወይ? አልነገርኩሽ ማለት አልነገርኩሽም። ብታምኝ ነገር ጎና ብታምን በለው እስኪ የጌታን ክብር ታያለህ። አሁንም በለው እስኪ ብታምን የእግዚአብሔርን ክብር ታያለህ። ሃሌሉያ! ቁጥር 25 ላይ እንደዚህ ያላት ኢየሱስ ትንሣኤና ሕይወት እኔ ነኝ፣ የሚያምንብኝ ቢሞት እንኳን ሕያው ይሆናል። ትንሣኤና ምን? ሕይወት። ሁለቱ አብረው የሚጓዙ ነገሮች ናቸው። ትንሣኤ ካለ ምን አለ? ምን አለ? ሕይወት አለ። ኢየሱስ ጌታ ነው። ይኸው ዛሬ ማታ የትንሣኤው መንፈስ በእናንተ ቤት ላይ ይንቀሳቀሳል።
ጩሁና አሜን በል ይሆናል። ጩሁና አሜን በል ይሆናል። ትንሣኤ የምናከብረው ትንሣኤ ከሚበላ ከሚጠጣ ያለፈ ነው። ትንሣኤ ሕይወት ያገኘንበት ምስጢር ነው። ትንሣኤ በሉ እስኪ የዘላለምን ሕይወት ያገኘሁበት የዘላለም በሉ እስኪ ምስጢር ነው። ሃሌሉያ። የሚያምንብኝ ቢሞት እንኳን እኔ ፈቅጄ ቢሞት እንኳን ሕያው ጌታ ሆይ በሉ ዓይኖቼን ክፈታቸው አንተ በሉ እስኪ የምታየውን ማየት እችል ዘንድ በሉ እስኪ ዓይኖቼን ክፈታቸው። ኧረ ኢየሱስ ጌታ ነው። ፓራባሳ ካታያቦስ ድንጋዩን አንሷ። ድንጋዩን ማንሳት ጀመሩ። ኢየሱስ የተናገረው እንደዚህ ነው። ኢየሱስ አልዓዛርን ለማስነሳት 3 ቀን ልጸልይ አላለም። 3 ቀን ልጹም አላለም። እንደዚህ አለ፣ አባት ሆይ አለ ሁልጊዜ እንደምሰማኝ አውቃለሁ። አይገርማችሁ? ስለዚህ ምን ላለው አመሰግንሃለሁ ብሎ ወደ መቃብር ተመለከተና አልዓዛር ሆይ አለ። የዚያን ቀን በስሙ ነው ፒክ ያደረገው። አሜን ነው ወይ? ስሙ ባይጠራማ እናንተም ይነሳሉ። አሁን የተፈለገው ማን የተፈለገው? አልዓዛር። አልዓዛር ሆይ ወደ ውጪ ናውጣ ብሎ ሲጮህ ይላል አልዓዛር ይላል እንደተገነዘ ዘሎ ወጣ ይላል። እግሩ እጁም ብሏል ተገንዟል። ታስሯል እኮ በምን ታምር እንደዘለ ቆሟል። ዚስ ሚራክል ይሄ እኮ የትንሣኤ ኃይል ነው። ዘጋ ማኒፌስት ያደርጉ እዛን ቀን ሙታን በለስኪ ኢየሱስን በለስኪ ይሰማዋል። ዘለው ቆመ ይላል። ከዛ እንደዚህ አለ አዛችሁም ብሎ ፍቱቱና ይሄድ። ዛሬ ማታ በለስኪ በኢየሱስ ስም የታሰረው ነገሬ፣ የታሰረው ትዳሬ፣ የታሰረው ቢዝነሴ፣ የታሰረው ራእዬ ዛሬ በለስኪ በኢየሱስ ስም ይፈታል፣ ይሄዳል። አራበና ምን ነው ወይ አልፎ ይሄዳል። እያዩ ይሄዳል፣ እያዩ ይሄዳል። ያንተ ጉዳይ እያዩ ይሄዳል። አራበን በኢየሱስ ስም ምን እያሉ እያዩ ደጋሚ እያየ ሟርተኛ እያየ ወረኛው እያየ ሐሜተኛው እያየ ያንተ ጉዳይ ተፈቶ አልፎ ይሄዳል፣ እየተራመደ ይሄዳል። ኢየሱስ ጌታ ነው። ሃሌሉያ። ያ ክብር ለኢየሱስ ይሁን። እስኪ የትንሣኤው ኃይል በሉ እስኪ ከዚህ ማታ ጀምሮ በሕይወቴ ላይ በቤቴ ላይ በነገሬ ላይ መንቀሳቀስ ይጀምራል። ሃሌሉያ። ኢየሱስ ጌታ ነው። ሶስተኛው ሰው የሚገርም ሰው ነው። ነብዩ ኤልሳ ይባላል። ነብዩ ኤልሳ በሚሞትበት ላላል በሽታ ታመመ ይላል። ለግለሰብ ፈውስ ያመጣ ለነምዕማን ለኢያሪኮ ለኔሽን ለከተማ ፈውስ ያመጣ ሰውዬ በሚሞትበት በሽታ ሞተ። ከዚያ አደጋ ጣዮች ሲያልፉ አንድን ሰው ለመቅበር ሲጣደፉ ለካስ የኤልሳ መቃብር ነበር ዘጋ። ሬሳው የእግዚአብሔርን ሰው የኤልሳን አጥንት ሲነካ ተፈወሰው። ተፈወሰ፣ ቆም ተነሳ። ኤልሳ ሞቶ ራሱ ያስነሳል። ኤልሳ ሞቶ አጥንቱ የሞተ ያስነሳ ነበር። ነብዩ ኤልያስ እጥፍ ቅባት ነው ለኤልሳ አጋንት ብሎ ሄደው። ኤልሳ ግን ለማይስተው ግያዝም ኢንፎርመር ነው፣ ገንዘብ ወዳድ ነው። ግያዝ ቅባት ይዞ መሄድ ሲገባው ለምጻምነት ነው ይዞ ሄደው ለማይስተው ይመስለኛል። ኢየሱስ ጌታ ነው። ሃሌሉያ። ክብር ለኢየሱስ ይሁን። በኤልሳ ላይ የትንሣኤ መንፈስ ነበረ፣ የእግዚአብሔር መንፈስ ነበረ። አሜን በል። ሕይወትን የሚሰጥ መንፈስ ነበር በኤልሳ ላይ፣ አጥንቱ ላይ። ይሄ ቅባት ያገኛችሁ፣ ይሄ መንፈስ ያገኛችሁ፣ ይሄ መንፈስ ያገኛችሁ። ለብዙዎች መፍትሄ የሚሆን ለብዙዎች ትንሣኤ የሚሆን እረፍት የሚሆን ሰላም የሚሆን ሕይወት የሚሆን የእግዚአብሔር መንፈስ ይሙላባችሁ፣ መንፈስ ይሙላባችሁ። ኧረ ኢየሱስ ጌታ ነው። ሃሌሉያ።